አምናችሁ አይደለ? ጤንነታችሁ እንዴት ነው ቤተሰብ? መቼም እችን ሰሞን በጣም ጭንቀት ላይ እንዳላችሁ ተስፋ አደርጋለሁ። እያየሁም ነው ጭንቀታችሁን፣ በውስጥ በኩልም እያወራችሁኝ ነው። ማሚ ባክሽን መላይ በትሉኛላችሁ። ያው እኔም ቢከብደኝና ቢጨንቀኝ ነው ዝም ያልኩት እና ዛሬ ግን ትናንትና ማታ ነው የገባሁት። ዛሬ ግን የሆነ ትንሽ የመዝናኛ አካባቢ ላይ ቁጭ ብዬ ደውዬላታለሁ ለትንሱ። ትንሱ ትመጣለች፣ አወራታለሁ፣ ማለት ያለብኝን እላታለሁ። እኔንም እግዚአብሔር እንዲረዳኝ እናንተም ጸልዩልኝ እና አላቅም በቃ የዚህን ሰሞን ነገር እኔ ማንሳት ራሱ ይከብደኛል። ማለት ምን ማለት እንዳለብኝ ራሱ አላቅም። እግዚአብሔር ከኛ ጋር ይሁን እላለሁኝ። እናንተም ተጨንቃችኋል። ዛሬ አዲስ ነገር እንዲኖር እግዚአብሔር እንዲያግዘን እናንተም ጸሎት ታደርጋላችሁ። በውስጥ በኩል ጉንፋን ይዞኛል። ማታ ቅዝቃዜ ነበርና ከመኪና ሽታ ሸቶኝ አፍኖኛል። ድምፄ ትንሽ እንትን ካለባችሁ እና ጌታ እንደሚያግዘን ተስፋ አደርጋለሁኝ። በውስጥ በኩል ደግሞ በጣም ተጨንቃችሁ ማሚ ምን ይሻላል፣ እረኛ ምን ይሻለናል ስትሉ የነበራችሁ በእውነት እኔም ከእናንተ በላይ እንደምጨነቅ ታውቃላችሁ። ግን የእናንተ ጭንቀት የበለጠ እኔን እያሳሰበኝ ነበረና ዛሬ እስቲ አዲስ ነገር እንዲኖረን እግዚአብሔር እንዲረዳን እኔ ጸሎቴ ነው። አይዟችሁ ላለሁኝ ይሄ ነገር ያልፋል፣ አትጨናነቁ። በእውነት ይሄ ነገር ያልፋልና አይዟችሁ። ትንሱን ጠርቻታለሁ። እስቲ ትምጣና ላውራት ምን እንደምትለኝ። እኔ በቃ ማለት ያለብኝን እስከ ጥግ ድረስ መሄድ ያለብኝን እሄዳለሁ ብዬ ነው ወስኜ የመጣሁት። ይሄን ሁሉ መንገድ አቋርጬ የመጣሁት ዝም ብዬ አይደለም። ይሄን ነገር እልባት ላደርግበት ነው። ለምን እሱም ያለበት ሁኔታ በቃ ካልፈለገችም ቁርጥ እንዲልለት፣ ከፈለገችም ደግሞ ዛሬ በቃ የመጨረሻ ብዬ ነው የመጣሁት። እኔ በእውነት ነው የምላችሁ፣ በእውነት ይሄን ሁሉ መንገድ አቋርጦ መምጣት ቀላል አይደለም። ስለዚህ እሱም ደግሞ በቃ አልፈልግም ብላ እኔ ከዛ ድረስ መጥቼ ደክሜ ድካሜ ከንቱ እንዳይሆን ከፈለገች ትቀበላለች። አይ የራሷ ጉዳይ ብላ እኔን ካላከበረችኝ ደግሞ አትቀበልም። ስለዚህ ዛሬ ይቆርጥለታል ብዬ አስባለሁ። ከሁለት አንዱ አይጠፋምና እግዚአብሔር ያግዘናል። አይዟችሁ፣ ከኔ ጋር ሁኑ። ወዳችኋለሁ። ሁሌም ከጎኔ ስላላችሁ እግዚአብሔር ያክብራችሁ። ይሄ እንደዚህ አይደለም የምትሉኝ ሰዎች፣ ኧረ ማሚዬ መላበ የምትሉኝ ሰዎች፣ በቃ ከጎኔ እንዳላችሁ ራሳችሁን የምታሳዩኝ ሰዎች እግዚአብሔር ይባርካችሁ። ተባረኩልኝ። ዘመናችሁ ይብዛ። ይቅርበኝ። ኧረ በእናትሽ ቆይ ይቅርበ። ለምን እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? አለሁ። ነይ ቁጭ በይ። እሺ እናቴ ቁጭ በይ። ይቅርታ። ኧረ በእናትሽ እንዴ ምን ሆነሽ ነው? እንደዚያ አትሁኚ። ኧረ በእግዚአብሔር እኔ ጨንቀኛል። እሺ ነይ ይቅርብ። እኔ አልተቀየምኩሽም ሲጀመር። ነይ ቁጭ በይ። እውነት አልተቀየምኩሽም። ነይ እንደ ለምን ቀየምሻለሁ? ይሄ እኮ አንቺ ጉዳይ ነው። እንደዚህ ያደረገሽ ምክንያቱን አንቺ ነሽ የምታውቂው፣ እኛ አይደለም ህመምሽን የምናውቀው። ያው እኛ የመሰለንን እንናገራለን። ገብቶሻል አይደል? ግን አንቺ ደግሞ ውስጥሽ ያለውን ነገር የምታውቂው አንቺ ነሽ። ተረዳሽኝ? አዎ እናቴ፣ ማለት አንቺን አንከራተትንሽ። በቃ እኔ ስትደውይልኝ በጣም ነው የደነገጥኩት። በታይ ችግር እኮ ማታ ነው የገባሁት። ማለት እኔና እናቴ እንዴት እንደማስረዳሽ አላውቅም። ያው በስልክም አውርተናል አውቃለሁ፣ ማለት ብዙ አውርተናል ምናምን እና ብቻ ማሚ ስለተረዳሽኝ አመሰግናለሁ። የምሬን ነው። በቃ የአንቺን መልካምነት እኔ እንጃ ማሚ ስልሽ ልጅሽ ነው፣ ግን እኔንም እንደ ልጅሽ አይተሽ እኔንም ስትረጂ ነበረ። የምነግርሽ ነገር ትሰሚኛለሽ እና እናቴ በዚሁ አጋጣሚ በጣም ነው ማመሰግንሽ። የምሬን ነው። እኔ እኮ መጀመሪያም እኮ ወደ እኔ እናትሽ ሆናለሁ ብዬ ቃል ነው አይደል የገባሁልሽ። ስለዚህ እኔ አሁንም እናትሽ ነኝ፣ ወደፊትም እናትሽ ነኝ። እሱን መረዳት ባለብኝ መንገድ አንቺንም መረዳት ግረለው። በጣም እኔ በጣም ነው ማፈቅረው እሱን እና መናገር ይከብዳል። ግን ደግሞ ያው ያለብኝን ነገር ታውቂያለሽ። ብዙ ነገር ከጀርባዬ ስላለ ነው ያሳለፍኩትን። ኢንተርቪውን ሰምተሻል እና እኔ ጥሩ ትዳር አይቻልም ያደግኩት እና ያ ነገር ለእኔ አፌክት አድርጎኛል እና ፈራለሁ ነገ ህይወቴ ቢበላሽ የሆነ ነገር ቢሆን። አቅልለህልኛል። ወይኔ ጉዴ። እሺ ላዛርን እሺ ልለው ነው የመጣው በእውነት
ወይኔ በጣም ደስ ይላል በእውነት ወይኔ የእውነት በጣም ነው ደስ ያለኝ። እንዴት አይናፋሮን እኔ በጣም ነው ደስ ያለኝ። እንዴት እንደው ታውቂያለሽ እኔ እንደዚህ ቀልልኛል ብዬ አይደለም የመጣሁት። በቃ ዛሬ እኔና ትንሱ ምንድን ነው የምትነግረኝ ያለችኝን ትበለኝ። በቃ ጭቅጭቅም ቢሆን ልቀበል ነው ዛሬ የመጣሁት እና አይ ጌታ ሆይ ከፊት ቀድመ ነገሮችን አስተካከልክ፣ ስምህ ይባረክ። የእውነት እናቴን በጣም ፈርቻት ነበረ መጀመሪያ ላይ እና ያው የመጣሁት ለስራ ብያት ነው የመጣሁት እና እንደዚህ አይነት ነገር ማለት ቃል አስገብታኝ ነገ የሆነ ነገር ህይወትሽ ይበላሻል እኔ የለሁም ወይ አጠገብሽም ሰው የለም እና ያስገባችን ቃል ስለነበረ ነው እስከዛሬ ድረስ በቃ ስፈራ የራሴን ስሜት ማዳመጥ ትቼ የእናቴን ነገር ያስቀደምኩት ማስቀደም ስላለብኝ ነው። ትክክል ነሽ። ከቤተሰብ ውጭ የሚሆን ነገር የለም ሲጀመር። እሺ እናቴ ይመጣል። ስለዚህ አላዛርን ጠርቼዋለሁ ይመጣል። እሺ እናቴ እኔ ስሜቱ አዲስ ስለሆነብኝ ነው። ከዚህ በፊት ፍቅር ይዞኝ አያውቅምና የፍቅርን ስሜት ስለማላቅ ማለት ነገሮች ሁሉ ለእኔ አዲስ ነው የሆኑብኝ። በቃ እኔ እንጃ በጣም የምሬ ነው። አላዛርም እንደተጎዳኝ በጣም ስጎዳ ነበረ። እየወደድኩት እየፈለግኩት ነገሮች እኔን ወደኋላ ሲያስቀሩኝ በጣም ነው የሚያሳዝነው። በጣም ነው የሚያስጠላው ስሜቱ፣ የብቸኝነት ስሜት። ከሱ ጋር ለምጄ አሁን ሰሞኑ አናወራ ምን አንልም እና በጣም ሲጨንቀኝ ነበረ። ግን ያንን ያስተናገርኩት ያለ ፋሚሊ ቢሆንም ስሜቱን አላቆማኝ። ፍቅር እንደዚህ ከባድ እንደሆነ ራሱን ያወቅኩት ባላዛር ነው እና እንጃ በጣም ደስ ብሎኛል። ማፍቀር መቻል ራሱ ጸጋ ነው። እሱ ራሱ እኮ በረከት ነው። ይኸውልሽ ማፍቀር ራሱ መታደል ነው። መፈቀር መታደል ነው። ማፍቀር መታደል ነው። ቆየ እስካሁን ሰዓት አቀለልሽ። እሺ ማሚ እና በእናትሽ ቆየ አንቺ ማሚ ልጸበልሻል። አሁን ይቸኩል አይዞሽ ይመጣል። ጠርቼዋለሁ። መጣ እውነት ማለት ያመልሽ ነው ልዙ ገዳይነ በፍቅር ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሞቻለው በመውደድ ሞቻለው በፍቅር ሞቻለው ነፍስ እንድትራ ተነሱሽ ተረፉ ደህና ነኝ። ይቅርታ ብቻ አድርግልኝ። ይቅርታውን ብቻ ነው ፈልገው። ይቅርታ ብቻ አድርግልኝ እባክህን። አላዛር ይቅርታ አድርግልኝ። እኔ በድያለሁ። እባክህን ይቅርታ አድርግልኝ። ፍቅር ቂም አይዝም። እውነት የለውም። ምንም እኮ ይቅርታ አድርግልኝ እባክህን። እሺ አታልቅሽ። እሺ አንቺ በቃ ዝም በይ። እግዚአብሔር ትንሱ በእናትሽ ተነሻታል። እባክህን ይቅርታ አድርግልኝ አላዛር። እኔ በድያለሁ፣ አሳዝኛለሁ። አንተ እናቴ እኔ ባንቺ ኢማሊዝም እግዚአብሔርን። እሺ ተነሱ ሁለታችሁ። ቆይ እሺ እንዴት ብዬ ልነሳ? ምን ተጎዳሽ እንዴ እናቴ? ተጎዳሽ? ምን ሆነሽ ነው? ደህና ነኝ። በጣም ናፍቀኸኝ ነበር። ይቅርታ በጣም ይቅርታ። ይቅር ብዬሻለሁ እናቴ። ምንም የተፈጠረ ነገር ላናግራት አይደል የመጣሁት። ትንሱ ምን ሆነሽ ነው? ምን ሆንሽብኝ እናቴ? ታዩ በቃ ይቅር፣ ሁሉ ነገር ይቅር። እኔ ችግር የለውም። ጓደኛሽ ሆናለሁ ከዚህ በኋላ። እውነት አይደለም። ተው እንደዛ አትበል አንተ። ደግሞ ተቀብለሃለች በቃ ሁሉንም። ምንድን ነው የምትለኝ? እውነት ነው
እውነት እንደዛ አለች። ትንሱ እውነት ነው? አላዛር አፍቅር ያለ እኔ ማርስ ተላዝን ወይኔ እናንተ ልጆች ልጋሉኝ ነው እንደሚመጣለቃል እንዳሻንጉሊቱ እንደ ሰው ሰራሹ አፍር ሰሜት ስራይ የአምላክ ታናሹ ወንዳው እንዳልኩና ሰጥሁ ስያሜ ማስረዘም ማሳጠር እኔም በጣም እኮ ማፈቅርሽ እናቴ። ከአንቺ መለየት አልፈልግም። ኧረ በማርያም እኔን አታስለቅሱኝ። ዛሬ የደስታ ቀን እኮ ነው። ምንድን ነው ዝም ብላችሁ የምታለቅሱት? ገዳይነ ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሞቻለው ሞቻለው በመውደድ ሞቻለው 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 በፍቅር ሞቻለው ነፍስ እንድትዘራበት